men lie, numbers never lie. ይላሉ ፈረንጆቹ። $1 142 ብር ነው። $1 15 ናቅፋ ነው። child mortality የህፃናቶች ሞት ኢትዮጵያ ወደ 10% ይጠጋል። 40 ሰው ይሞታል። 40 ልጆች ይሞታሉ 1000 ልጆች ሲወለዱ። ኤርትራ 5% 20 ብቻ ይሞታሉ ወደ 1000 ሲወለዱ። loans ኢትዮጵያ ወደ 70 ቢሊዮን የሚጠጋ ዕዳ አላት። ናሽናል ዴት 40% የኢትዮጵያ ጂዲፒ ወደ ዕዳ ነው የሚሄደው። ኤርትራ ዕዳ 0፣ ኢትዮጵያ 8 trillions of dollars. ኤርትራ 0። ማሌሪያ 0። ውሜን ላይ ሜን ላይ ነምበርስ ኔቨር ላይ። በነገራችን ላይ ልጁ ይሄን ነገር ሲናገር ትግርኛ መስሎኝ ወደ አማርኛ ለመተርጎም ብዙ መከራ ይሳይ ነበር። በኋላ ደጋግሜ ስሰማው ነው እንግሊዘኛ መሆኑ የገባኝ። ለማንኛውም እኔ በኢትዮጵያና በኤርትራ መካከል ምንም አይነት ኮምፓሪዝን ወይም ንጽጽር ማድረግ ያስፈልጋል ብዬ አላምንም። ነገር ግን ልጁ ትላንትም እንዳሳየኋችሁ አንደበቱ ያልታረመ ስለሆነና እንደገና በስሩ የሚከተሉት በርካታ ሰዎች ስላሉ እንዳያስታቸው በማለት ይህንን ንጽጽር ለመስራት ተገድጃለሁኝ። ይሁን እንጂ በኢትዮጵያና በኤርትራ መካከል የሚያለያዩንን ነገሮች ለጊዜው ላቆያቸውና የሚያመሳስሉንን ነገሮች ላስታውሳችሁ። ኢትዮጵያና ኤርትራ ለ3000 4000 ዓመታት የጋራ ታሪክ ያላቸው ጥንታዊ ሀገራት ናቸው። አንድ አይነት ቋንቋ የሚናገሩ ህዝቦች ናቸው። አንድ ባህል ያላቸው፣ አንድ ሃይማኖት የሚያስተሳስራቸው ህዝቦች ናቸው። ይሄ ብቻ አይደለም። ኢትዮጵያና ኤርትራ ሞታቸውም ትንሳኤያቸውም አንድ ላይ የታሰረ አንድ ጣፈንታ ያላቸው ህዝቦች ናቸው። ይሄ አንድ ያደርገናል። ይሁን እንጂ ለዚያ ልጅ መልስ ለመስጠት ምን ያለያየናል የሚሉትን ነገሮች ለማስረዳት ልሞክር። በመጀመሪያ ደረጃ 3-4 ነገሮችን አንስቷል። እነዛ ያነሳቸው 3-4 ነገሮችን ብቻ ሳይሆን አጠቃላይ የሁለቱን ሀገሮች ሁኔታ ስንመለከት መሰረቱ የህዝብ ቁጥርና የቆዳ ስፋት ይባላል። አንተ ያነሳቸው ነገሮች በእነዚህ ሁለት ነገሮች ላይ ተቀምጠው ካልኩሌት የሚደረጉ ናቸው። እንመልከት። ፖፑሌሽን ወይም የህዝብ ቁጥር ኢትዮጵያ ወደ 120 ሚሊዮን። በነገራችን ላይ በይፋ የኢትዮጵያ ህዝብ ላለፉት 20 ምናምን ዓመታት አልተቆጠረም። በዚያ መሰረት እስቲሜት ሲደረግ ከ120 እስከ 150 ሚሊዮን የሚሆን ህዝብ አላት ተብሎ ይገመታል። ኤርትራ ግን 3.5 ሚሊዮን ህዝብ ነው ያላት። አየው ልዩነቱን? በጋንና በጠብታ መካከል ያለ ልዩነት ማለት ነው። እንቀጥል። የቆዳ ስፋት ኢትዮጵያ 1,104,300 ኪሎ ሜትር ስኩዌር ስፋት ያለው መሬት ሲኖራት ኤርትራ 117,600 ስኩዌር ኪሎ ሜትር ያላት። አየው በሚሊዮን የሚቆጠር ልዩነት ነው ያለን በቆዳ ስፋት። እንግዲህ ይሄንን የታረሰ መሬት፣ ያልታረሰ መሬት፣ በደን የተሸፈነና ያልተሸፈነ፣ ማዕድን በውስጥ ያለ፣ የውሃ ሀብት ስፋት፣ የእንስሳት፣ የዱር አራዊት፣ እነዚህም በቁጥራቸው ኢትዮጵያና ኤርትራን በፍጹም ማነጻጸር አያስፈልግም። ዝም ማለት ነው የሚያስፈልገው። እንቀጥላለን። ኢኮኖሚ የኢትዮጵያ ኢኮኖሚ በአፍሪካ ዘ ላርጀስት ተብሎ ነው የሚጠራው። ስሙ ራሱ የአፍሪካ ኢኮኖሚ ከተባለ ኢትዮጵያ ነው የሚባለው። ዘ ላርጀስት ኢኮኖሚ የኢትዮጵያ ኢኮኖሚ ነው። የኤርትራ ኢኮኖሚ ዘ ስሞለስት ኢኮኖሚ ነው ተብሎ የሚጠራው። you can google it, find it everywhere ብትፈልገው ይሄን ነው የምታገኘው። የኢትዮጵያ the largest ኢኮኖሚ ነው። የኤሪትሪያ the smallest ኢኮኖሚ። ጂዲፒ አንተ ያነሳው ኢትዮጵያ 135 ቢሊዮን ዶላር ነው በአመት 135 ቢሊዮን ዶላር ሲሆን የኤርትራ 7 ቢሊዮን ዶላር ነው። ይሄንን ነው የምታነጻጽረው። እንቀጥል። ግሮዝ ሬት ወይም ደግሞ የእድገት መጠን በየአመቱ በምን ያህል ፐርሰንት ያ ኢኮኖሚ እያደገ ነው የሚለው ኢትዮጵያ ከ8 እስከ 10% ወይም ከመቶ ከ8 እስከ 10% በየአመቱ እያደገ ይሄዳል። ያውን ባለፉት 3 እና 4 አመታት እናንተ ሁሉ ላይ ተሳተፋችሁበት ጦርነት እያለ እድገቱ ከ8 እስከ 10% ነበር። ጦርነቱ ባይኖር እስከ 15% ሊያድግ ይችላል። የኤርትራ ቁጥር የለውም። ኤስቲሜት ለማድረግም አይቻልም። ምክንያቱም the slowest economy in the world ኤስቲሜት ለማድረግ መነሻ ግብአቶች መኖር አለባቸው። የኤርትራን ኢኮኖሚ ኤስቲሜት ማድረግ አይቻልም። ኤክስፖርት ኢትዮጵያ በአመት ከ5 እስከ 6 ቢሊዮን የዩኤስዲ ኤክስፖርት ስታደርግ ኤርትራ less than 1 ቢሊዮን ነው። ከአንድ ቢሊዮን ዶላር በታች ነው የኤርትራ
ኢንፍራስትራክቸር ኢኮኖሚን የሚሸከሙ ኢንፍራስትራክቸር አሉ። የቴሌኮሙኒኬሽን፣ የትራንስፖርት፣ ሬልዌይ፣ ሌሎችም ደግሞ ሶሻል ኮንስትራክሽኖች አሉ። የኢትዮጵያ ሮድ ኢን ታውዘንድስ ኦፍ ኪሎ ሜትር በየአመቱ የሚገነቡ ያሉትን ማስፋፋት እና አዲስ መገንባት፣ ታውዘንድስ ሬልዌይ ከአዲስ አበባ እስከ ጅቡቲ እንደገና በሀገር ውስጥ የሚገነባ የባቡር ግንባታ፣ ኤርፖርትስ በየጊዜው አዳዲስ ከቦሌ ቀጥሎ በየክልሎቹ አዳዲስ ኤርፖርቶች፣ ዓለም አቀፍ ኤርፖርቶች በየጊዜው ይገነባሉ፣ ያሉት ይስፋፋሉ። ኢነርጂ የአባይ ግድብን ታውቀዋለህ። እስካሁን ቢሊየን ኦፍ ዶላር እየተመደበ ግድቡ ይሰራል። ሃውሲንግ ቢልዲንግ ምንም እንኳን በቂ ነው ባይባልም በሺህ የሚቆጠሩ ቤቶች እየተገነቡ ለህዝብ ይሰጣሉ። ኤርትራ ኦልድ ኤንድ በነገራችሁ ላይ እነዚህ መረጃዎች እኔ ዝም ብዬ ጻፍኳቸው አይደሉም። መጨረሻ ላይ ሶርሶችን እጠቅሳቸዋለሁ። ኦልድ ኤንድ አንዴቨሎፕድ ነው የሚባለው የኤርትራ ኢንፍራስትራክቸር አይተናቸዋል። የአስመራ መንገዶች ሬንጅ ነክተው አያውቁም። ከተፈጠሩ አይተናቸዋል። ፈረሶችና አህዮች የሚጋልቡባቸው ናቸው። በጣም ይቅርታ። ኖ ኢንፍራስትራክቸር አት ኦል። አዲስ ግንባታ የሚባል ነገር ከኤርትራ አትሰሙም። አታነጻጽሩ ሀገራት በተለይ ኢትዮጵያና ኤርትራ መነጻጸር የለባቸውም። ፍቅራቸው ነው የሚሻላቸው፣ ሰላማቸው ነው የሚሻላቸው፣ አንድነታቸው ነው የሚሻላቸው። እንደነዚህ አይነት ክፍታፎች ግን ሲመጡ ሰው የራሱን መናገር ይጀምራል። ሊትሬሲ ወይም ደግሞ ያልተማረ የህዝብ ቁጥር። በነገራችን ላይ ኤርትራ የኢትዮጵያ አካል በነበረች ጊዜ ኢትዮጵያ የሊትሬሲ ቁጥር 0 ነበረ። መሐይም አልነበረም። ገበሬው ይጽፍ ነበር። በእጅ አሻራ ከመፈረም አልፎ በእጅ እየጻፈ ሃሁ እያለ እያነበበ ማመልከቻ ለቀበሌ መጻፍ እስኪችል ድረስ ተምሮ ነበረ። ሻቢያና ወያኔ ያንን ካፈራረሱት በኋላ ግን የሆነው እንዲህ ነው። የኢትዮጵያ የሊትሬሲ ሬቱ ከ52 እስከ 55% ነው በአሁን ሰዓት ያልተማረው የህዝብ ቁጥር። ኤርትራ ከ70 እስከ 75 ከመቶ ነው። እንግዲህ በዚህ ላይ ደግሞ የኤሪትሪያ ዩዝ ሊትሬሲ ስንት ነው? የወጣቱ ከ85 እስከ 90 ከመቶ የኤርትራ ወጣት አልተማረም። ይሄ ፋክት ነው። መሐይምነቱ የዚያን ያህል ሄዷል ማለት ነው። እንግዲህ በነገራችሁ ላይ ሁሉንም ቅድም እንደተናገርኩት ቁጥሮቹ በህዝብ ቁጥር መሰረት ያደረጉ ናቸው። እኛ 50 ስንልና የኤርትራ 50 ስንል በጣም የተለያየ ነው። በኋላ ላብራራው እችላለሁ ጊዜ ካለኝ። የህፃናት ሞትን አንስቷል። ኢትዮጵያ ውስጥ አንተ እንዳልከው 40 ከመቶ ሳይሆን ከ50 እስከ 55 ከመቶ ነው የህፃናት በአንድ ሺህ ህፃናት ላይቭ ዴይዝ ይባላል እንደተወለዱ የሚሞቱ ከ50 እስከ 55 ሲሆን የኤርትራ አንተ እንዳልከው ዝቅተኛ ነው። ከ25 እስከ 30 ነው በአንድ ሺህ። ለምን? የህዝብ ቁጥራችንን ቅድም ነግሬሃለሁ። እስከ 150 ሚሊዮን የሚቆጠር ህዝብ ነው ያለው። ኤርትራ ስንት ነው? 3-4 ሚሊዮን ነው ያለው። በዚህም ህዝብ መካከል ምንም አይነት ኮምፓሪዝን መስራት አይቻልም። ይሄን ከገባህ ልትረዳው ትችላለህ ማለት ነው። አንድ ነገር ልጥቀስልህ። ምናልባት ፖለቲክስ ኮምፓሪዝን መስራት ትፈልጋለህ? የኢትዮጵያን ፖለቲካና የኤርትራን ፖለቲካ። የኢትዮጵያ ፖለቲካ ቫይብራንት ነው የሚባለው። ቫይብራንት ኤንድ ዳይናሚክ ፖለቲክስ ነው ያለው ኢትዮጵያ ውስጥ። አርፎ የሚተኛ ህዝብ የለም። ይጠይቃል፣ ይታገላል። ኤርትራ ውስጥ እንደዚህ አይነት ነገር ኖሮ ቢሆን ኖሮ አንድ ሽማግሌ ለ40 ዓመት ለ50 ዓመት ከዛ ደግሞ ለልጁ ሊያስተላልፍ እየተዘጋጀ አይቀመጥም ነበረ። ምንም አይነት የፖለቲካ ንቃት የለም ያለው። ኢትዮጵያ አሰብን ጠየቀች ሲባል መጥቶ የሚሳደብ የሚናገር ህዝብ ነው እንጂ የፖለቲካ ንቃተ ህሊና ኢትዮጵያ ቫይብራንት ነው የሚባለው። ተነቃናቂ ነው። ለውጥ አለ ሲባል ይመጣል፣ ይጠይቃል፣ ሲያጣ ይታገላል። እንደገና ዝም ብሎ አይቀርም። በብሔርም ይጠይቃል። ኢንፋክት በሃይማኖትም መብታችን ይከበር ይላሉ ዜጎች። መብታቸው ዳት ኢዝ የሰለጠነ ሀገር የሰለጠነ ህዝብ ውጤት ነው። ዲፕሎማሲ፣ የኢትዮጵያ ዲፕሎማሲ ምን ተብሎ ነው የሚጠራው? ዳይናሚክ ተብሎ ነው የሚጠራው። ዳይናሚክ ፎር ኤቭሪ ኢሹ ኢንተርናሽናል ኮሚኒኬት የሚደረግ የገቨርንመንት ሲስተም ነው ያለን። ዛሬ ስላለው መንግስት አይደለም የምናወራው። የኢትዮጵያ ዲፕሎማሲ ዳይናሚክ ነው። ዓለም አቀፍ ግንኙነታችን በጣም ጠንካራ ነው። የትኛውም ቦታ ላይ ተሰሚነን፣ የትኛውም ቦታ ላይ ተጽዕኖ ፈጣሪነን። ተቀምጠን የማንፈታው ችግር የለም። ደርሰን አይደለም የምንመለሰው። በዚህ ላይ ደግሞ ኤቭሪ ታይም ኤቭሪዌር ኮሚኒኬት እናደርጋለን። ኤርትራ አንድ ያለው ሰው አጼ ኢሳያስ ናቸው። እሳቸው 2 ቦታ ሊሄዱ ይችላሉ። ሩሲያ፣ ቱርክ፣ ሳውዲ አረቢያ እንደዚህ ቦታዎች ናቸው። ከዚያ ውጪ
ለመንቀሳቀስ ፖለቲካል አትሞስፌሩም ስለሌለ በዚህ ላይ ደግሞ ከዓለም አቀፍ ግንኙነቱ የተቆራረጠ ስለሆነ ዝግ ዲፕሎማቲክ ሪሌሽን ነው ያለው ማለት ነው። ፍሪደም ኦፍ ስፒች ፍሪደም ኦፍ ዘ ፕሬስ ከኢትዮጵያ ጋር እናነጻጽረዋለን። ዝም ማለት ይሻላል። እነዚህ የጠቀስኳቸው ሶርሶቼ ወርልድ ባንክ ነው፣ IMF ነው፣ አፍሪካን ዴቨሎፕመንት ባንክ ሲሆን ቻይና ቤልትስ ኤንድ ሮድ ኢኒሺየቲቭ BRI ቅድም የጠቀስኩላቸው መረጃዎች ያገኘሁት ከነዚህ ነው። ለማጠቃለል ያክል ኢትዮጵያ የኤርትራ ወላጅ እናቷ ናት። ጠፍታ በርግጋ የሄደች ልጅ አለቻት ኤርትራ የምትባል ልጅ ከእናቷ ጋር ልትነጻጸር ከቶንም አትችልም። በጠቀስኳቸው በቁጥሮች ኔቨር ላይ ነምበርስ ኔቨር ላይ እንዳልከው ቁጥሮች አዋሹም። በደንብ ጉግል ካደረከው የኢትዮጵያን እውነተኛ ነገሮች መረዳት ትችላለህ። ለመጠቅለል ያህል ሰላም የሁላችንም ምግብ ነው። ፍቅር ያሸንፋል።